መንግስተ ሰማያትን ለመውረስ ምንድነው የሚያስፈልገው ነው? ምንድነው የሚያስፈልገው? አሁን በዘመናችን ያሉ ሰዎች አይተው ከሆነ በቃ እመን ብቻ ምን በል ብቻ። ሰው በእምነት ይድናል ወይስ አይድንም? ሰው በእምነት ይድናል ወይስ አይድንም? ይድናል። ሰው በእምነት ብቻ ይድናል ወይስ አይድንም? ራቅ ያላችሁት መልሱ እስኪ። ሰው በእምነት ብቻ ይድናል ወይስ አይድንም? አይድንም። ስለዚህ ቅዱስ መጽሐፍን መነሻ አድርገን የተወሰኑ ሐሳቦችን እንመልከት። አንድ ሰው ለመዳን፣ አንድ ሰው ወደ እግዚአብሔር መንግስት ለመግባት ምንድነው ማድረግ ያለበት? መጀመሪያ የምናገኛቸው የመጀመሪያው ማመን ነው። ምን ማለት ነው? ማመን ነው። ይሄ ማለት ኢየሱስ ክርስቶስ ከሦስቱ አካል አንዱ አካል እንደሆነ፣ ከሰማይ ወርዶ ስለኛ ሰው መሆኑን፣ መከራ መቀበሉን፣ መሞቱን፣ መነሳቱን፣ ማረጉን፣ ዳግመኛ የሚመጣ መሆኑን ማመን። ይሄን ብቻ አይደለም፣ እንድንፈጽመው እንድንሰራው ያስተማረንን በሙሉ መኖር ማመን ያንን ያካትታል። አንድ ሰው በኢየሱስ ክርስቶስ አምናለሁ እያለ ኢየሱስ ክርስቶስ ያስተማረውን ትምህርት የማይፈጽም ከሆነ መዳን ይችላል? አይችልም። አይታችሁ ከሆነ በቅርብ ጊዜ በአንድ የቲክቶክ ላይ አንድ ነቢይ የሚባል ሰው አንድ ጥያቄ ይጠየቃል። ይሄ ጥያቄ ምን መሰላችሁ? አንድ ሰው በጌታ አምኖ፣ ጥያቄውን ተመልከቱ። በጌታ አምኖ ሰው ቢገድል ይድናል ወይስ አይድንም ተብሎ ተጠየቀ። ይድናል መልሱ ነው። ምን ይላል? ሰው ገድሎ ምን ይላል? ይድናል። ግን ደግሞ ነብይ ነው እንደሰማችሁት። ሰው ገድሎ መዳን ይቻላል የሚል ነብይ ማለት ነው። ሁለተኛው ጥያቄ ቀረበለት። አንድ ሰው በጌታ አምኖ ሰዶማዊ ቢሆን ይድናል ወይስ አይድንም አለው። ይድናል። እንዴት ነው የሚድነው? በጌታ አምኗል። ለይታችሁ እወቁ። ዛሬም በየሰፈራችን ያሉ ሰዎች በየቀኑ የሚናገሩት ትምህርት ነው። በየቀኑ የሚሰብኩት ነው። በቃ በጸጋው ድናል፣ ምንም አያስፈልግህም። በመጨረሻው ቀን እግዚአብሔር የሚያየው ያንተን ኃጢአት ሳይሆን ቀራንዮ ላይ የፈሰሰልህን ደም ነው። አያችሁት? ሐሰት